በቅርብ ቀን ሚሊዮነር እንደምትሆኑ ታውቃላችሁ። ሲድሮ አፕሊኬሽን የብዙ ወጣቶች ህይወት የሚቀይር አፕሊኬሽን ነው። የምታስታውሱ ከሆነ ከአንድ ዓመት በፊት ተናግሬያለሁ። በቅርብ ቀን ላምበርጊኒ የሚያስመጡት ሰዎች ቲክቶከሮች ይሆናሉ ብዬ ተናግሬ ነበረ። እንግዲህ ተሳስቻለሁ። ቲክቶከሮች አይደሉም የሚሆኑት። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም ካሁን በኋላ ማለት ነው። ፓሽናቸውን እየተከተሉ ህይወታቸው መቀየር ይችላሉ። ኩኪንግ ሾው መጀመር ትችላላችሁ፣ ዳንሲንግ መጀመር ትችላላችሁ፣ ድራማ መስራት ትችላላችሁ፣ ታሪክ መናገር ትችላላችሁ። እናንተ ብቻ የሚወዳችሁና የሚከተላችሁ ሰው ይኑር። 5000 ፎሎወር ወይም 1000 ፎሎወር ብቻ ይዛችሁ በወር ውስጥ በጣም ብዙ ብር መስራት ትችላላችሁ። ከአንድ ወር በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራ ነው። አስቡት ጋይስ፣ አሁንም አዳዲስ ተመልካቾች እያመጣ ያ ቪዲዮ ቲፕ እንድታገኙ ጊፍት እንድታገኙ እያገዛችሁ ነው። ብቻ እናንተ አዎንታዊ በሆነ መንገድ ሰዎችን ማገዝ እንዳትረሱ። ምክር ምከሩ፣ ሰዎችን አስቁ፣ አስደስቱ፣ ጓደኛ ፍጠሩ። ስለዚህ ሲድሮ አፕ ዳውንሎድ ማድረግ እንዳትረሱ። በጣም ጥቂት ቀናቶች ነው ያሉት። በጣም ብዙ ኮንተንት ክሪኤተሮችና ቪዲዮ የሚሰሩ ሰዎች ወደ ሲድሮ ገብተው ያጨናንቁታል በእርግጠኝነት ማለት ነው። ቦታ ሳያመልጣችሁ ቶሎ ብላችሁ ግቡና ቶሎ ብላችሁ ተከታዮችን ሰብስቡ፣ ቫይራል ውጡ። ከዛ ህይወታችሁ በቅርብ ቀን እንደምትቀይሩ እኔ ራሴ ቃል እገባላችኋለሁ። እወዳችኋለሁ። ቻው